አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ሰላም ናችሁ? እኔ ያለው ሰላም ነኝ አልሐምዱሊላህ። ኢድን እንዴት አሳለፋችሁት? ኢድ እንዴት ነው? ሀገር ውስጥም ሀገር ውጭም ያላችሁ ኢድን እንዴት አሳለፋችሁት? እኔ አልሐምዱሊላህ ሰላም ነው፣ በምንም አይከፋም። ከዚህ ያደረሰን ጌታ ደግሞ አልሐምዱሊላህ የከርሞ ሰው ይበለን ሁላችሁንም እላለሁኝ። ዛሬ የመጣሁበት ቪዲዮ ደግሞ ውዶቼ እናንተም አስባችሁት አታውቁም። እኔ ራሴ እንደዛ አይነት ነገር ይገጥመኛል ብዬ አላሰብኩም። ተስተካከለልኝ ምናምን ብዬ ጨርሼ ነበረ። ነገር ግን አላውቅም ዩቱብ ሞኒ አንስቶብኛል ማለት ነው። ምን ትላላችሁ? የኢድ ዕለት ነው ቪዲዮ ለመስራት አልተመቸኝም። በዛ ቀን ደግሞ በጣም ተናድጄ ነበረ። በቃ ምን ላድርግ? ብዙ ነገር ትቼ ለዩቱብ ቦታ ሰጥቼ እየሰራው ነበር። እንቅልፌን ትቼ እረፍት ሰዓቴን ትቼ ቆጨኝ በጣም እና መጀመሪያ አንድ ሜሴጅ ሲልክልኝ ሳዳ የሚል ዩቱብ አለ እንደ ፌክ አካውንት ዝም ብዬ የከፈትኩትና እሱ ነው ብዬ በቃ ትኩረት አልሰጠሁትም። ጭራሽ አላየሁትም ሜሴጅ ነው ጥሩ አድርጌ። ከዛ ሁለተኛ ሜሴጅ ሲልክልኝ ደግሞ ይሄ ነገር ምንድን ነው ብዬ ትክ ብዬ ባየው የኢንፎዚ የሚለው ቻናሌ ሞኔታይዜሽን ተነስቶ ወይኔ ጉዴ ፈላ ተናደድኩ። ለማን ልናገር? በቃ ለማን ልደውል? በቃ ጭንቅ አለኝ። እዛ የሆነ ሰው ነበረ ተናገርኩኝ። እነሱም ተላልመለሱልኝም ነበረ ጎይልኝ ብቻ እንዴ እስከዛሬ የለፋሁበት ዩቱብ እኮ ሞኒ አነሳብኝ። ለምንድን ነው ወላደር ብዬ እስክሮንቹን ሁሉ አነሳውለት። ጂሜል ላይ የተላከልኝ እስክሮንቹን አነሳሁኝና ጂሜል ላይ ጎግል ላይ ላኩለትና ለምንድን ነው ስለው ተስፋ አትቁረጪ ሊመለስልሽ ይችላል። አሁን ዝም ብለሽ ስራሽን ቀጥይ እንዳታቋርጭ አለኝ ማለት ነው። እና አሁን ደግሞ እምላችሁ ያው እኔ በጣም ብዙ ደክሜበታለሁ። እኔ ብቻ ሳይሆን እናንተም ደክማችኋል። ከስተዛሬው ልፋቴ አይብስምና ይህን ቪዲዮ አኪድ 5-6 ከዛም በላይ ጓደኛ የኔ የምትሏቸው ጓደኞች ካሏችሁ እባካችሁን ሼር አድርጉልኝ እላችኋለሁ። ወዶቼ ይሄን ነው የመጣሁት በዛሬው ቪዲዮ ማለት ነው። ያ አላህ እና ሌላ ምንም ይታያል። ሌላ ምንም የለም። ሼር አድርጉልኝ በቃ። እስከዛሬው እንትን አይደለም እንዳንድ እየታይታችሁ ይሄን ቪዲዮ ሼር አድርጉልኝ። እኔ እኮ በዩቱብ ማርፈርድም ደግሞ በእኔም ማርፈርድም ደግሞ እኔ መናደርግ በዩቱብ አልፈርድም በእኔም ማርፈርድም። እኔ ሰዓቱን ጠብቄና ከእንቅልፌ ቀንሼ ከእረፍት ሰዓቴ ቀንሼ ቪዲዮ ለማስተካከልና ለመፖሰት እሞክራለሁ። ነገር ግን አልተንቀሳቀሰም ገና። በጣም እንደቀዘቀዘ ነው። በጣም ማለት ነው ዩቲዩብ ማለት ነው። እንጃ በዛ ምክንያት ነው። መቼ ነው የሚሸሩትልኝ? ወላሂ ምን ላድርግ? እስኪ ማን አሰጡኝ? ማን የምታውቁ ካላችሁ ማለት ነው። ምንም አቅም የለኝም። ትንሽ መጥቼ ዘልሌ ዩቱብ ገባሁኝ። በቃ ነው መስራት ነው። ይሄ እንደዚህ አይሆንም ይሄ አይሆንም የሚለው ውስጥ ላይ ያሉ ነገሮችን ሳይቱ ምን እውቅና የለኝም። የምታውቁ ካላችሁ ሹክ በሉኝ። አመሰግናለሁ። ሼር እንድታደርጉልኝ ይሄን ቪዲዮ ትንሽ ከስተዛሬው የበለጠ ከስተዛሬው የበለጠ ቪው እንደሚኖረው ተስፋ አለኝ። አሁን ጭራሽ ሞኒ ከዚህ የለም ተነስቶብኛል ጭራሽ እና ስለዚህ ትንሽ ሞቅ ካለ
ሊመለስ ስለሚችል እኔ ሼር አድርጉልኝ። እወዳችኋለሁ። በቀጣይ ቪዲዮ ደግሞ ተመልሶልኝ እንደዚህ ፈገግ ብዬ የምመጣ ያድርገኝ። ዱአ አድርጉ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ።